ወደን ቡጢጥ አድርጎ ይሄ ጓደኛዬ ነው እየተዋወቀ ወደዛ ወደ ሆስፒታሉ ሄዶ አውጥቶ መጣል እኮ ነው። በጋብቻችን መካከል ክርክርን፣ በጋብቻችን መካከል መጠራጠርን፣ በጋብቻችን መካከል መተማማት ካለ ሚስቱን የወደደ ራሱን ወደደ ይላልና ሰውነታችን ለማማተብ እጃችን እናውጣ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘበጸዳለ ብርሃኑ ሸሰለ ጽልመት። በብርሃኑ ጸዳል አስደንጋጩን፣ አስፈሪውን፣ አስከፊውን ጨለማ ያስወገደልን ብሎም ከኦሪት ወደ ወንጌል ከኃጢአት ወደ ጽድቅ ከአምልኮተ ባዕድ ወደ አምልኮተ እግዚአብሔር ያሰባሰበን የቅዱሳን አባቶቻችን አምላክ የኔና የእናንተም አምላክ መድኃኒታችን ኢየሱስ ክርስቶስ በፈጠረው አንደበት ሁሉ እስከ ዘላለም ድረስ ስሙ የተመሰገነ ይሁንና በቅድሚያ የተከበሩ የዚህ ታላቅ ገዳም አስተዳዳሪ መላከ ብርሃን መምህር አክሊሉ ጥላሁን እንዲሁም የተከበሩ አባታችን መላከ ብስራት አባ ቆሞስ ፍስሐ ይህን ገዳም ለብዙ ጊዜ ሲያስተዳድሩ የቆዩ አሁንም በጸሎታቸው እያገዙን የሚገኙ እንዲሁም የተከበሩ የክብር እንግዳችን መምህር ገብረ ኢየሱስ በቀለ እንዲሁም ሊቃውንተ ቤተ ክርስቲያን ላይካነ ምስጢር ዲያቆናት እንዲሁም የክብር ሙሽሮቻችን እንደየክብራችሁና እንደየማዕረጋችሁ አረጋውያን አባቶች፣ አረጋውያት እናቶች፣ ወጣቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር እንዲሁም የሰንበት ትምህርት ቤት መዘምራን ይህን ዕለት አስመልክቶ የተሰባሰባችሁ በጠራና ባከበረን በልዑል እግዚአብሔር ስም ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አስካነበታችሁ? እንደምን እስከ ሰዓት አደረሳችሁ? አሜን አሜን ተብሎ ይመሰገን ዘንድ ሰውና መላእክትን መግባባት በምንችልበት ቋንቋ እርሱ ወዶና ፈቅዶ የፈጠረ ያከናወነ መድኃኔ ዓለም የዓለም መድኃኒት መድኃኒታችን ኢየሱስ ክርስቶስ በድጋሜ ስሙ የተመሰገነ ይሁን። እንግዲህ እችን ዕለት መድረስ በእኛው ጸሎት በእኛው መስዋዕት አይደለምና እችን ዕለት ለመድረስ ወንድሞቻችን እህቶቻችን ዳግም ልደታቸው ከክርስቶስ ጋር በሥጋው ደሙ አንድ የሆኑበት ዕለት ነውና እስኪ ለሙሽሮች አንድ ጊዜ ልልላችሁ እግዚአብሔርን አመስግኑ። አሜን። እንግዲህ እግዚአብሔር የሚመሰገንበት ልዩ ልዩ ምክንያቶች አሉ። አንደኛው ካለመኖር ወደ መኖር ስንመጣ ከእናት አባት ስንወለድ በልደታችን እናት አባቶቻችን፣ አክስት አጎታችን፣ ጎረቤታችን የሚያዘውን ይዞ ተድላ ደስታ ያደርጋል። ሲቀጥል በማተብ በ40 ቀን በ80 ቀን ልጃችን ከክርስቶስ አባል ተቆጥራለች ከክርስቲያንም አንድነት ሆናለች በማለት ሆኗል በማለት ታላቅ ድግስ ተደግሶ በቤተ ክርስቲያን በሊቃውንት ምስክርነት ታላቅ ደስታ ይደረጋል። አሁን ደግሞ እግዚአብሔር ለቅዱሳን አባቶቻችን የገባውን ቃል ኪዳን መሰረት በማድረግ ለአዳም በተሰጠው አደራ ወይም ለሔዋን በተሰጣት አደራ ባልና ሚስት በሚል ባህልና ወግ እንግዲህ ወንድሞቻችን ለዚህ ዕለት የደረሱበት ዕለት እልል የሚያሰኝ ስለሆነ ነው እልል በሉ ያልኳችሁ። ይህን ቀን ለመድረስ ተጫጭተን ለ40 ቀን ወይም ለ80 ቀን የሚመጣውን አናውቀውም። ያን ዕለት ግን ጠብቆ ለዚህ ለተክሊል ለቁርባን ማድረስ የእግዚአብሔር ታላቅ ስጦታ ነውና ይህን ስጦታ ያደለ እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። ዘያፈቅር ብእሲቶ ርእሶ አፍቀረ፣ ራሱን የወደደ ሚስቱን የወደደ ራሱን ወደደ ይለናል የትምህርታችን ርዕስ። ራሱን ማን ነው? ሚስቱን የወደደ ራሱን ወደደ። ይህን ኃይለ ቃል የተናገረ ሐዋርያው ቅዱስ ጳውሎስ ሲሆን የተነገረላቸው ሰዎች ደግሞ ለኤፌሶን ሰዎች ነው። ኤፌሶን ምዕራፍ 5 ከቁጥር 28 ላይ የምናገኘው ኃይለ ቃል ነው። ሚስቱን የወደደ ራሱን ወደደ ይለናል። እንግዲህ ይህ ቃል ታናሽ አይደለም፣ ለእኛ ታላቅ ነገር ነው። በዓለም ውስጥ ላይ ስንኖረው ታላቁ ነገር በባልና ሚስት የምንበለው በልጅ በእናት አባት ላይ የምንበለው በአክስት አጎት ፍቅር ትልቅ መሰረት ነው። የሰው ልጅ ሀብት አላት ብሎ ስላገባት ብቻ
ወገን አላት ብሎ ስላገባት ብቻ ወገን አለው፣ ሹም ነው፣ የመንግስት ሰራተኛ ነው፣ ገበሬ ነው፣ ባለ ንብረት ነው ብሎ መጋባት ብቻ እንዳልሆነ እግዚአብሔር ሲያስረዳ ምንድን ነው ያለ? ሚስቱን የወደደ ራሱን ወደደ። አቅድመን መውደድ ካለብን ማንን ነው? ሚስታችን ነው። አቅድመን ማቅረብ ያለብን ሚስታችን ነው። አቅድመን መውደድ ያለብን ማንን ነው? በሥጋ ወደሙ በተክሊል የተፈጸመና የተሰጠንን ያደራ ሀብታችንን ነው። ሐዋርያው ቅዱስ ጳውሎስ በዚህ ዓለም ውስጥ ላይ የምንወደው ብዙ ነገር እያለ ቢሆንም አባቶቻችን በቆዩት መሰረት ግን አብልጦና አግኖ ይህ ምስጢር ታላቅ ነው ወይም ድንቅ ነው በሚል የተናገረለት ኃይለ ቃል በዚሁ ምዕራፍ ውስጥ ላይ ይካተታል። ኤፌሶን 5:28 ላይ የምናገኘው ኃይለ ቃል ማለት ነው። አዎ ሄዶ 32 ላይ ግን ምንድን ነው ያለ? ይህ ምስጢር ድንቅ ነው፣ በእግዚአብሔርና በቤተ ክርስቲያን ላይ ምሳሌ አድርጌ እናገረዋለሁኝ። በማንና በማን አለ? በእግዚአብሔርና በቤተ ክርስቲያን ላይ። እግዚአብሔር ለቤተ ክርስቲያን አሳዳሪዋ ነው። እግዚአብሔር ለቤተ ክርስቲያን ጌታዋ ነው፣ አዛዧ ነው። ቤተ ክርስቲያን ደግሞ ለሱ ምንድን ናት? ታዛዥ ናት፣ መራት ናት። ስለዚህ በቤተ ክርስቲያንና በእግዚአብሔር በኩል ምሳሌ አድርጌ እናገራለሁ ለእናንተ። ለእኛ እግዚአብሔር ቤተ ክርስቲያንና እግዚአብሔር ምሳሌዎቻችን ናቸው። ለዚህም ነው መጀመሪያው ላይ ምንድን ነው ያለ? ሴቶች ለእግዚአብሔር እንደሚገዙ ለባሎቻቸው ይታዘዙ። መጋባት ብቻ አይደለም፣ ፍቅር ታላቁ መሰረት ሆኖ ትእዛዝም ዋናው ነገር ነው። ለእግዚአብሔር የማይገዛ የለም። ለእግዚአብሔር ብንገዛ ነው። በሥጋ ወደሙ ብናደርገው፣ በተክሊል ብናደርገው ሕጋችን ይባረካል፣ ፍጥረታችን ይባረካል፣ ሀብታችንም እንዲሁ ይባረካል፣ ሕይወታችን በሙሉ ይቀደሳል፣ የፍቅር ባለሀብት ይሆናል በማለት ወደ ቤተ ክርስቲያን የመጣችሁት ሙሽሮቻችን ማንን መሰረት አድርጋችሁ ነው? የሐዋርያውን የቅዱስ ጳውሎስን አብነት አድርጋችሁ ነው። የእሱን ቃል መሰረት አድርጋችሁ ነው። ስለዚህ ሚስቱን የወደደ ራሱን ወደደ ይለናል። አሁን በአሁኑ ሰዓት ላይ መጋባት አሰቃቂ ሰዓት ላይ ደርሷል። ነገር ግን አሰቃቂ የሆነ ከኛው አጓጓዝ ነው፣ ከኛው አካሄድ ነው። ቀለበት በሚል አዲስ የሆነ ባህል አምጥተን ማንም በማያውቀው ቤተ ክርስቲያን በማታውቀው ቤተ ክርስቲያን በማትፈቅደው እግዚአብሔርም ለቡራኬ በማይገኝበት ቦታ ማለት እንችላለን። ምናልባት እግዚአብሔር አላዋቂ ነው ባንልም የአባቶች ወግ ባህል እንጂ የቤተ ክርስቲያን ባህል አይደለም። በቤት መጋባት፣ በቤት መተጫጨት። በቤተ ክርስቲያን ግን ሁለት ዓላማዎች አሏት ይለናል። ያም ተክሊልና ቁርባን፣ የጋብቻ ዓላማዎች። ምናልባት ብዙዎች አባቶቻችን ወይንም ደግሞ ብዙዎች ወንድሞቻችን እኔ መሰሎች የተገኘን በባህል ከተጋቡት እናት አባቶች ነው። ጋብቻቸውን እግዚአብሔር አልባረከም ማለት አንችልም። ባላዋቂነታቸው በየዋህነታቸው በአባት በእናት ባህል ስለተጋቡ ግን እግዚአብሔር አልረሳቸው፣ ለልጅም ለሀብትም አብቅቷቸዋል። በአሁኑ ሰዓት ላይ ግን አካሄዳችን ከጸሎት ጋር ባይሆንም እንጃ ወይም ዓላማችን ተቀመዝባዦች ሁነን ብዙ ወዳጆች ሁነን የሚሆን እንጃ በሳምንቷ ስትመለስ ነው የምትታይ። እግዚአብሔር ከእንዲህ ያለ ጋብቻ ደግሞ እግዚአብሔር ይሰውራል። እንግዲህ ያንን ለማቅናት ነው። ምናልባት ትላንት እንዳየናቸው ባልና ሚስቶች፣ ትላንት እንዳየናቸው ተጋቢዎች፣ ዛሬ ተጋቢዎች ነገ ተፋቺዎች እንዳንሆን እስኪ ሕጋችን ሥላሴ ይባርኩት በማለት ወደ ቤተ ክርስቲያን መጥተዋል። ይህ ሲሆን ግን እንደ ራሳችን ስንወዳት ነው። እግዚአብሔር የሚባርከን ሚስታችን እንደ ራሳችን ስንባርክ ነው። እግዚአብሔር ቤተ ክርስቲያንን ይመግባታል ነው። እግዚአብሔር ቤተ ክርስቲያንን ይቆጣጠራታል። ለቤተ ክርስቲያን ራሷ ጉልላቷ እግዚአብሔር ነው። ለባሏም ገዥዋ ማን ነው? ለሚስትም ገዥዋ ባል ነው ይላል። ራሷ ጉልላቷ ባል ነው። ስለዚህም ሴት ባሏን ትፍራው። ዛሬ ባሏን የምትፈራ ሴት ካለች እንደ ሳራ ናት። ነገር ግን አንድ ቃል ሲናገር ሁለት ቃል በመመለስ ውለን ስንገባ በማዕድ ፈንታ ነገር የሚቀርብ ከሆነ ስለ ሰላም ፈንታ ጸብና ክርክር የሚቀርብ ከሆነ ሕጋችን ሊባረክ አይችልም። እንዲህ ያለውን ደግሞ እግዚአብሔር ሳይሆን ሰይጣን ይፈልገዋል። በጋብቻችን መካከል ክርክርን፣ በጋብቻችን መካከል መጠራጠርን፣ በጋብቻችን መካከል መተማማት ካለ፣ አንድነት ከሌለ ለይምሰል ተክሊሉን ካደረግነው፣ ለይምሰል ቁርባኑን ካደረግነው ነገ ይፈታል። ሀብል አይደለም ማስሮ አይዘንም፣ ይፈታል። በእግዚአብሔር በኩል ግን ረቂቅ ማሰሪያ ነው። እኛ በምናየው ግን ዛሬ አንድ ላይ ሆነን
ነገ የብቻ ምንሆን ብዙዎች አለን። ስለዚህ እግዚአብሔር ደግሞ እናንተ ደክማችሁ መጣችሁ እግዚአብሔርን በሊቃውንት በኩል ጠይቃችሁ የተፈጸመው ሕግ እንደ ሰዎች አይደለም። እግዚአብሔር ቃሉን አያጽፍምና ለታላላቅ ፍጥረትና ለታላላቅ ሕይወት ለምትፈልጉት ሕይወት የሚያደርስ ሥጋ ወደሙ ነው። ይህን ሥጋ ወደሙ ደግሞ መቀበል ያለብን ባልና ሚስቱ መጀመሪያ ላይ በፍቅር ስንሆን ነውና በፍቅር የተቀበላችሁትን ደግሞ ተንከባከባችሁ እንድትይዙ የእግዚአብሔር መልካም ፈቃድ ይሆንልን። እህቶቻችን በእውነቱ በአሁኑ ሰዓት ቤተ ክርስቲያን ያጣቸው ነገር ቢኖር ይህ ነው። አንቸኩል፣ አንፍጠን። ለመብሉ ቸኩለን፣ ለስድቡ ቸኩለን፣ ለሀብቱ ቸኩለን፣ ለትዳሩ ቸኩለን፣ ለዝሙቱ ቸኩለን፣ ለስካሩ ቸኩለን እስከ መቼ ድረስ? እስኪ ደጥ እንበል። እስኪ አባቶቻችን እኮ ከቤተሰብ ለ30 ዓመት ለ35 ዓመት እናት አባት አገልግለው ነው ሕግን የፈጸሙት። እኛ ዛሬ በልዩ ልዩ ቦታዎች ላይ ስንንቀሳቀስ እገሌ እኮ የእገሌ ጓደኛዋ ነው የሚባለውን ተሸክመን እየተጓዝን እኛም ጓደኛ እናፈራለን። ጓደኛ ካፈራነ ቦታ ወደ ቤተ ክርስቲያን ይዘነው መምጣት እየቻለ ወደ ጫካ ይዘነው እንገባለን። እንዴት ሆነን ለቁርባን እንብቃ? እንዴት ሆነን ለተክሊል እንብቃ? ብሎስ በጫካ የፈጸምነውና በቀለበት ያደረግነው ትዳር እንዴት ይባረክ? መጀመሪያ ሕግ ጥሰናል። መጀመሪያ እግዚአብሔርን አስቀይመናል። ስለዚህ በድርሳነ ሚካኤል ላይ ምንድነው ያለ? አሌ ለክን ወይ ለክን ለታማስና ድንግልናክን ዘእንበለ ጊዜው፣ ያለ ጊዜው ማኅተመ ድንግልናችሁን የምታስወግዱ ሴቶች ወዮላችሁ። ማኅተመ ድንግልና እኮ ከእኔና ከእናንተ አይደለም፣ የእግዚአብሔር እኮ ነው። እግዚአብሔር የሰጠን ያተመን ንጽሐ ሥጋችን፣ ንጽሐ ድንግልናችን፣ ንጽሐ ልቡናችን ከእግዚአብሔር ነው። ያን ነገር እኮ ነው በኃጢአት ስናሳድፈው አይደለም ሥጋዊ ድንግልናችን መንፈሳዊ ድንግልናችን ሁሉ ይወገዳል። መንፈሳዊ ድንግልናችን ማለት ከእግዚአብሔር ጋር አብሮ መኖር ይቀራል። በእግዚአብሔር ሕግ መመራት ይቀራል። እግዚአብሔርን መውደድ ይቀራል። ዓለምን ወዳጆች እንሆናለን። ሰው አክባሪዎች አንሆንም። ትዳር ወዳጆች አንሆንም። ዛሬ ከአንዱ ጋር ነገ ከአንዱ ጋር የሚል ሕይወት ይመጣብናል። መንፈሳችን ይቀዘበዛል። እኔ እኮ ገሌ እኮ ብሎኝ ነበር እንዲያው መቼም ብዬ ነው እንጂ ወደ ገሌ መሄድ እችላለሁ። ዛሬ ስልክ ከመጣ በኋላ መቼም እንደ ሰይጣን ሆኖ ቤት ምንገዛ ስንሆን አንዱ ተደርቦ ደወል። ከብት ምንገዛ ስንሆን ትላንትና ያልጠየቀው የነበረን እኔም እኮ ምገዛው ነበረ በጎን መግባት። በትዳራችን ላይ አፍቃሪው ብዙ መሆን። ትላንትና እኮ ያም ብዙ ወዳጅ ነበረ። እገሌ ለተክሊል ፈልጓታል፣ እገሌ ለቁርባን ፈልጓታል ሲባል ግን አረ እኔም እፈልጋታለሁ በጎን ሰው ይልቃል። ጓደኛ መስሎ የነበረው ጠላት ይሆናል የዛን ጊዜ። ይህንን ሕይወታችንን የሚያደፈርሰውን እንደ ክረምት ውሃ እንዳይጠጣ የሚያደርገውን ሰይጣን ደግሞ እንዲያስወግድልን የእሱ መልካም ፈቃድ ይሆንልን። አሁን ሚስታችን ስንወድ ሕይወታችን ሲባረክ ሰይጣንን እግዚአብሔር ያርቃል። በዚህ አጋጣሚ ሥጋ ወደሙ ተቀብለን ያገባነውን ሕግ በዓለም ውስጥ ላይ እንዳሉት እንደ ቀድሞ አባቶቻችን በባህል እንደሚጓዙት የማናደርገው ቅድስት ቤተ ክርስቲያን ሥጋ ወደሙ ከተቀበልን በኋላ እኛው የምናደርገው ባህል አለን። እስከ 10 ቀን ጥበቃ፣ እስከ 40 ቀን ጥበቃ ወዘተ የሚባል ነገር አለ። ያን በቤት ባህል ባለው እናድርገው። አካሄዳችንም በዓለም ውስጥ ስለሆነ ሊፈታተንን ይችላል። ይህ ግን አይደለም። መከታና ጋሻ ይዘዋል። ማንን መከታና ጋሻ? ሥጋ ወደሙን መከታና ጋሻ አድርገዋል። በእግዚአብሔር ቃልም ተሳስረዋል። በዚያ መካከል ሰይጣን መግባት አይችልም። ይህን አይነቱን እድል ለማግኘት ግን እህቶቻችን፣ ወንድሞቻችን፣ ጓደኞቻችን ሲጋቡ ማጨብጨቡ ብቻ፣ ቤተ ክርስቲያን ደስ አላት ማለቱ ብቻ በቂ አይደለም። እኛስ ስንቶቻችን ትዳር አለን? አሁን ትዳር አልባዎች እኮ ብዙዎች አለን። ለዚህ ሕይወት ለመድረስ ሕይወታችንን መጠበቅ አለብን። ምናልባት የዛፍን ፍሬ ጥሬ እያለ ልንበለው አንፈልግም። ምክንያቱም ጥሬ ነው፣ ለመበላት አልደረሰም። እህቶቻችን በሕፃንነታችሁ እያላችሁ ልክ እንደዛ ጥሬ ፍሬ ናችሁ። ነገር ግን ከጥቂት ቀን በኋላ መንገድ ላይ ያለች የዛፍ ፍሬን ሁሉም እየቆነጠሰ እንዲጠቀማት እንደሚፈልገው እኛ ለዛ ዝግጁ ስንሆን ያም እንዳልሆነ ሕይወታችን ያባክነዋል፣ ያበላሸዋል። እንደዛ አይነት መሆን የለብንም። ተፈላጊዎች እንሁን። እኛም መንፈስ ቅዱስን ፈላጊዎች እንሁን። ቤተ ክርስቲያን ሁሌም ክፍት ናት፣ ታስተናግዳለች። ለልጆቿ ቀርቶ ላለኖች አሁን ለናመሰግኖች ቀርቶ ገና ለሚመጡት ቤተ ክርስቲያን ብዙ ሀብት የያዘች ናት። ለሚመጡት ገና በ40 ቀን በ80 ቀን ለሚመጡት
በ30 ዓመቱ በ40 ዓመቱ የሚምጣ ትቀበላለች። በስጋ ወደሙና በጥምቀት ብቻ ልጅ አይሆን እንጂ ችግር የለባትም። ስለዚህ ይህን ዕድል እኛ ማንቀበልበት ነገር የለም። እኛ ሰነፎች አንሁን። ሰነፎችንና ብልሆችን አይተናል በማቴዎስ ወንጌል ምዕራፍ 25 ላይ እናንብ። ሰነፍና ብልህ እኩል ሀብት የለውም፣ እኩልም ዕድል የለውም፣ እኩልም ከእግዚአብሔር ጋር የመኖር ሀብት የለውም። አዎ ሰነፎችና ብልሆች በጌታችን በኢየሱስ ክርስቶስ በሙሽራው እንደተነገረው መቆየት አቅቷቸው፣ መትጋት አቅቷቸው፣ መዘጋጀት አቅቷቸው ያለው ይበቃናል ባሉበት ሰዓት ላይ የያዙት ግን አለቀባቸው። የያዙት አለቀባቸው። እኛም ያልቅ ነገር መያዝ የለብንም። የማያልቅ ነገር ለጓደኛ የሚተርፍ ነገር ነው ያዝ። እስቲ ለጓደኛ ምን ተርፍ እንዴት አድርገን ነው? እኒህ ወንድሞቻችን ለጓደኛ የሚተርፍ ይዘዋል። እንዴት አድርገው? አራያና አምሳሉን ከነሱ ስንወስድ ወለተ ጊዮርጊስ የተቀበለችውን ስጋ ወደሙ፣ ወለተ ጊዮርጊስ የተቀዳጀችውን አክሊል እኔስ ማላደርገው ምንድን ነኝ? አዎ እኔስ ማላደርግበት ምክንያት ምን አለኝ? በትምክህት በትዕቢት በድፍረት ሳይሆን በንጽህና። ምናልባት ይህን ስላችሁ እኛማ እንደዚህ ከሆነማ ምን ችግር አለ ብለን በድፍረት እንዳናደርግ። ይሄ የቤተ ክርስቲያን አደራ ነው። በድፍረት አይደረግም። በንጽህና ብቻ እንደ ቅድስት አርሴማ ለድንግልናችን እስክንሞት ድረስ አንገታችን በስለት እስኪቆረጥ ድረስ እናቶቻችን ንጉሥ ጠይቋቸው፣ ለሹመት ፈልጓቸው፣ ለንግስና ፈልጓቸው ይህ መንግስት ኃላፊ ነው ብለው አይደል እንዴ አንገታቸውን የተቆረጡ? እኛ ለየትኛው ነው ድንግልናችን የምናባክነው? ይህ ድንግልና እኮ በወርቅ የሚገኝ አይደለም። ይሄ አክሊል እኮ በብዙ ብር የሚገኝ አይደለም። ቤተ ክርስቲያን ግን በነፃ ታድላለች። ቤተ ክርስቲያን በነፃ እያደለች ነው። ስጋውን ደሙን በነፃ እየሰጠች ነው። አክሊሉን አልባሳቱን በነፃ እየሰጠች ነው። ይሄን በነፃ የሚለበስ ነገር ደግሞ ከኛ ላይ የሚጠበቅ ነገር ቢኖር ንጽህና ነው። ንጽህናን እግዚአብሔር ያጎናጽፈን። መንፈሰ ርቱዕ አሐድስ ውስተ ከርሥየ፣ እንዲያው በልቡናችን መጥፎ ነገር ያለውን አስወግዶ ጥሩ መንፈስን በልቡናችን ቢጨምርልን ለዚያ እንበቃለን የሚል ልቦና በውስጣችን ሊኖር ይገባል። በነገሊቴ ብቻ ጨብጭበን፣ በነገሊቴ ብቻ ተጉዘን፣ በነ ገብረ ማርያም ብቻ አገልግለን በዚያ ብቻ በቂ ሊሆን አይችልም። ለዚህ ለመብቃት እናንተ ከፍ ያላችሁት አብነት ስትሆኑ፣ ሕፃናት ደግሞ ይህን መሰረት አድርገው ይመጣሉ። ቤተ ክርስቲያን በመላ አልተሰራችም። ምሳሌ እያያዘች ነው ሄደች። መጀመሪያ መሰረቷን፣ ከዛ ደግሞ የውጣራዋን ይህን ጉላቷን ግድግዳዋን እያየን ሲቀጥል ደግሞ ላይ ጉላቷ እየወጣ ነው ቤተ ክርስቲያን ተብላ የተጠራችው። እኛም መጀመሪያ ከበላያችን ያሉትን እያየን ተሞክሮውን እየወሰድን ስንሄድ ክርስቲያኖች እንሆናለን። ክርስቲያኖች እንሆናለን። ክርስቲያን ማለት ምንም ጥርጥር የሌለበት በሃይማኖቱ የማያጠራጥር ሌላ ቦታ ይሄዳል ይሆናል የማይባል እምነት ያለው ሰው ነው። ምናልባት ማተብ በቋጠርነ ብቻ፣ ምናልባት መቁጠሪያ ባደረግነ ብቻ፣ ምናልባት አስኬማ ባደረግነ ብቻ ላይሆን ይችላል። ስራ ያስፈልገዋል። ሁሉ ስራ ያስፈልገዋል። ነፍስና ስጋ በጋራ ሲሄዱ ሰው ተብሎ ይጠራል። አይ ነፍስ ሲለየው ማን ነው የሚባል? ያ ሰው በድን ይባላል። ሃይማኖትና ምግባር በጋራ ሲኖሩ ደግሞ አንድ ሰው ክርስቲያን ይባላል። ሃይማኖት ብቻ ይዞ ምግባር ከሌለው ሰው ሊባል አይቻልም። ምክንያቱም መናፍቃን የምንላቸው፣ ተሐድሶ የምንላቸው፣ ካቶሊካውያን የምንላቸው፣ ሙስሊም ብለን የምንጠራቸው ምን ስለሆኑ ነው? የትሩፋት ስራ ስለሌለ እኮ ነው። ጥምቀቱም ስለሌለ ነው። ሃይማኖት። ስለዚህ ሚስቶቻችንን አክብረን በአንድነት ኑረን ለልጆቻችን አብነትና ትውፊት እንድንሆናቸው ትጋት ያስፈልጋል። አባቶች ላይስ ድክመት የለም ወይ? እናቶች ላይስ ድክመት የለም ወይ? እመየ ዶርም ላይ እየተማረች ነው ተብላ ስትሄድ እውነት የሚገርመው ዛሬ አሁን ይግርም የሚለው የመንግስት ሰራተኞች ናቸው ብዙዎች። ዶርም ላይ አልቆዩም ወይ? እኒህ ሰዎች እንደ እህቶች እንደ ወንድሞች አልተማሩም ወይ? ስልጠና ቦታ ሳልሄዱም ወይ? ይህንን የሥጋ ፍላጎት ገጥቶ ወደዚህ መብቃት ግን ምን ያህል ይሰማናል? አባቶች፣ እናቶች፣ እህቶች፣ ወንድሞች የኛ ልጆች ዶርም ላይ ናቸው፣ ይማራሉ። 24 ሰዓት ስልክ ሲደወል ይውላል። ያልፈለገውን እንዲፈልግ ይሆን፣ ያልፈለገችውን እንድትፈልግ ያደርጋታል። መጨረሻ ሰዓት ላይ ከ2 ዓመት ከ3 ዓመት በኋላ ሆድን ጉጢጥ አድርጎ ይሄ ጓደኛዬ ነው እየተዋወቂው። ይህም ባህል ማን አመጣው? ሆድም ሞልቷል እኮ ማንም ቤተሰብ ሳያውቀው ሆድ ሞልቷል። ማያስፈልግ ከሆነ ደግሞ ወደዛ ወደ ሆስፒታሉ ሄዶ አውጥቶ መጣል እኮ ነው። ሌላ ነገር የለም። ከዚህ አይነት ህይወት ደግሞ እግዚአብሔር ይሰውራል።
በእውነት ከሆነ በኋላ ነው። ከሆነ በኋላ ይህ ፍጡር የማን ነው ብለን እናስብ እስኪ። የእግዚአብሔር እኮ ነው። ሕፃናትን የሚስል እግዚአብሔር ነው። እኔም አይደለሁም፣ ሚስቴም አይደለችም፣ ባልም አይደለም፣ ሚስትም አይደለችም። ስለዚህ ይህንን ሕንፃ የገነባው የጀመረው ማን ነው ብለን እናስብ እስኪ። እግዚአብሔር በውስጣችን ላይ የተጸነሰውን ጽንስ እግዚአብሔር ይመግበዋል፣ እናሳድገው። ከሆነ በኋላ ከበደል ላይ በደል አንጨምር። እውነት አዎ፣ በርደተ መቃብር ርደተ ገሃነም ማለት ነው። ራሱ ወደ መቃብር በመውረድ ፈንታ ወደ ገሃነም መውረድ፣ ከገነት ወደ ምድር፣ ከምድር ወደ መቃብር፣ ከዛ ደግሞ ወደ ገሃነም መውረድ፣ ይህ ትልቅ በደል ነው። ስለዚህ ከሆነ በኋላ እናሳድገው። ያ ባይሆን ግን ነው፣ ያ ባይሆን ህይወታችን እስኪ በዶርም ላይ ስንኖር እንንከባከበው። እስኪ ቆይ እኔ እኮ የገነት ሙሽራ ነኝ እንበል እስቲ። እንደ እናቶቻችን እኔ የገነት ሙሽራ ነኝ ያሉ እኮ ብዙዎች ናቸው። ታዲያ እኛ የዚህ ምድር ሙሽራዎች የምንሆን እኮ ቤተ ክርስቲያን ገነት ስለሆነች እኮ ነው። ገነት በዚህ ቤተ ክርስቲያን ነው የምትመሰለው፣ በሌላ አይደለም። ስለዚህ የገነት ሙሽራ ነኝ ብለን እንቆይና ዲያቆኑን እናግባ፣ ባልደረባችን ጓደኛችን እናግባ። ግድ ዲያቆን ስለሆነ አይደለም። ምዕመኑንም እግዚአብሔር ይፈልገዋል፣ ብቻ በንጽህና ሆኖ ይገኝ። ስለዚህ ግድ ዲያቆናት ከሌሉ ለተክሊል እንዴት ሆኜ እበቃለሁ በሚል ባለማወቅ አስተሳሰብ በየዶርማችን ኃጢአት አንስራ። ኃጢአት የሰራን እንደሆነ ልክ ከአዳም የበለጠ በደል በውስጣችን ላይ ይኖራል። ከዚያ በላይም እንዳልኳችሁ የሰውን ልጅ ባሪያው በአምሳሉ የተጸነሰውን የተፈጠረውን በማይገባ ቦታ ላይ የምናውል ሰዎች ብዙ ቦታ ላይ ስለምናይ ነው። ወልደውም እየጣሉ እኮ መንገድ ላይ የተገኙ ሕፃናት አሉ። ይሻላል ነው መልግን ሽንት ቤት ከሚወድቅ ይሻላል። ተወልዶ ከነ ሕይወቱ ሰው የሚያገኘው ቦታ ላይ የተቀመጠውን ሕፃን መንግስት ይረከበዋል። እግዚአብሔርን የሚፈራም ያሳድገዋል። አልሆነ ቦታ ላይ ከወደቀ ግን የለም። ስለዚህ የኛ ሕይወት በዚያ ልክ አይደለም። እግዚአብሔር ይህን ነገር አይሻውምና ሚስቶቻችንን መጀመሪያ ላይም ከተጠጋጋነ በኋላ አይኔ ግን ወንድም አለ የምፈልግህ ለእንዲህ አይነት ነገር ነው፣ እኔ የምፈልግሽ ለዚህ ነገር ነው፣ ለከንቱነት አይደለም፣ ስምሽን ላበላሽ አይደለም፣ ስምህን ላበላሽ አይደለም፣ ክብረ ንጽሕና ላሳንስ አይደለም ተባብለን ቤተክርስቲያን መጠን ቃል እናጋባ እስኪ። እግዚአብሔር እኮ ያን ትዳር ይባርከዋል። እንደና አቡነ ተክለ ሃይማኖት፣ እንደና አቡነ ገብረ መንፈስ ቅዱስ፣ እንደና አቡነ ዘርዓ ቡሩክ ያሉ ልጆች እኮ ይወለዳሉ። ከእጽዋት እኮ አይደለም እነሱ የተገኙ፣ ከእናት አባት እኮ ነው፣ ከየትም አልተገኙም። ስለዚህ ከእናት አባት የሚገኘው ልጅ የተባረከ የሚሆነው ልክ እንደ አቡነ ተክለ ሃይማኖት እናት በሕግህ የሚመራውን አንተን የሚፈራውን ለእናት አባት ጥሩ ልጅ የሚሆነውን ፍሬ ስጠኝ። በሕግ የማይመራ ከሆነ ግን ልጅ አልፈልግም አይደል ያለች እንዴ? እግዚአብሔር አልፈልግም ነው እኮ ያለች። ምክንያቱም ኃጢአት ሰርቶ እኔንም ያስጠይቀኛል ነው። ከእግዚአብሔር እቅፍ ወጥቶ በዲያብሎስ እቅፍ ሲቀመጥ ማየት አልፈልግም ነው። ከገነት ከመንግስተ ሰማያት ወጥቶ ሲወል ገሃነም ሲወርድ ማየት አልፈልግም ነው። ራሷን እኮ በቅታለች፣ እሷ እኮ ንጽሕት ሆናለች። ነገር ግን ዘር ስትፈልግ የጠየቀችው ቅድሚያ ምንድን እንደ ንጹሕ ልጅን ስጠኝ ነው፣ አንተን የሚፈራ በሕግ የሚመራ። ስለዚህ አባቶቻችን ለቁርባን የበቃችሁ ለአስኬማ የበቃችሁ ቤተ ክርስቲያንን የምታዘወትሩ ነገም ለቁርባን የተዘጋጃችሁ እናት አባቶች አላችሁን። እንደነዚህ አይነት በተክሊል በቁርባን የሚጋቡ የተቻላቸው በተክሊል ያልተቻላቸው በቁርባን እንዲጋቡ እናት አባት የቤት ስራችሁ ይሁን። ቤተ ክርስቲያን ሁሌ የምትመክር ይህንን ነው፣ ሌላ እኮ አይደለም። እስኪ የት አመጣሽው ብለን አንጠይቃት ሆኖ እኮ ነው ልጃችን የተበላሸችው። የት ነው ያመጣሃት ብለን ስለማንጠይቀው እኮ ነው ልጃችን የተበላሸ። እስኪ ቆይ መውደዱን ውደዳት፣ ግን ጋብቻ በምን መልኩ ነው ብለን እስኪ እንጠይቀው። ማግባት የምትፈልጊው በምንድን ነው ብለን እስኪ እንጠይቃት። እኔስ እንዳት ወገሌ ልጅ በተክሊል እንድታገቢ ነው እንፈቅድልሽ። ይህን አይነት ኃይለ ቃል ካመጣነ እህቶቻችን ወንድሞቻችን ያለውን ግንኙነት እነሱ በእነሱ ይተዋወቃሉ። ማን እንደሚሆናት ማን እንደምትሆነው እነሱ ስለሚተዋወቁ የዛን ጊዜ ቤት ስራውን መስራት ከእናት አባት እንዲሆን የኛ ላይም ትጋት ያስፈልጋል። እስኪ በየጫካው ሲወድቁም ዝም አንበል። ኃጢአት እኮ በምላታ ኃጢአት እኮ ዓለም ልትረክስብን ትችላለች፣ ዓለም ልጠፋ ትችላለች። በነኖህ ጊዜ የተደረገው ዛሬ አይመጣም ማለት አንችልም። የዛን ጊዜም እኮ በሕዝብ ኃጢአት እኮ ነው ምድር በንፍሮ ውሃ የተቃጠለችው። ምንም በአባቶቻችን ቃል ኪዳን ክርስቶስ ቢገባም ደግሞ እንግዲህ በልዩ ልዩ መቀጫዎች ሊቀጣን ስለሚችል ንፍሮ ውሃ ይዘንባል፣ እሳት ይዘንባል፣ ወይም ደግሞ ውሃ ይመጣል ዓለምን ያጠፋል ማለት ባንችልም በረቂቅ እግዚአብሔር እንዳይጎዳን ሚስቶቻችንን አክብረን ስመ እግዚአብሔርን ቀድሰን እንድንኖር የእሱ መልካም ፈቃድ ይሆንልን። እንግዲህ ምናልባት ልዩ ልዩ መርሃ ግብሮች ሊኖሩ ይችላሉና
አጠር ያለ ሰዓት ነው ስጥ የተባልኩትኝ። ቤተ ክርስቲያን የምትሰጠው አደራ ይህንን ይመስላልና ለልጆቻችን ጥሩ አባት ጥሩ እናት እንሆናቸው። ዛሬ አሁን እኒህን ወንድሞች ስናይ ለአብነት እንድናደርጋቸው እንጂ ፎቶ እንድታነሷቸው የማን ልጅ ነው የማን ልጅ ናት እንድትሏቸው አይደለም ፊታቸው ያስቀመጥናቸው። አብነቱን እንድትወስዱ ታናሾች አብነቱን፣ አባቶችም ደግሞ ይህን እድል የኔ ልጅ ማግኘት አለባት ማግኘት አለበት ብላችሁ ልጆቻችሁን እንድትመክሩ ነውና ልጆቻችን ተንከባክበን ለስጋ ወደሙ ለተክሊል እንድናበቃ ያድርግልን። ሚስቱን የወደደ ራሱን ወደደ ይላልና በእኛም ትዳር ላይ በተክሊል ያይደለ በቁርባን ያይደለ በአባት ባህል የተጋባነ ባልና ሚስቶቻችንን ልንወድ ቤተ ክርስቲያን ታዛለችና ትዳራችን እንዲባርክልን የሱ መልካም ፈቃድ ይሆንልን። በዚህ ኃይለ ቃል ተነስቶ ያስተማረን የገሰጸን ልዑለ ባሕርይ መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።